የተከበራቸው ቤተሰቦች ቻናል የህግ አማካሪና ጠበቃ ፈቃዱ በቀለ ነው። በትናንትና ቪዲዮ የኢትዮጵያ ተወላጅ ሆነው ካርድ ያላቸው የውጭ ዜጎች በትውልድ ሀገራቸው ያላቸው መብትና ጥቅም በተመለከተ የአዋጁን ትርጉም ክፍል ተመልክተን ለዛሬ ደግሞ መብቶችን እንደመዘርዝር ቃል ገብቼ ነበር። በዚህ መሰረት የኢትዮጵያ ተወላጅ የሆኑ የውጭ ዜጎች በትውልድ ሀገራቸው ያላቸው መብት አንደኛ ወደ ኢትዮጵያ ለመግባትና በኢትዮጵያ ለመቆየትም ሆነ ለመኖር የመግቢያ ፈቃድና የመኖሪያ ፈቃድ አይጠየቁም። ሁለተኛ የስራ ፈቃድ ሳያወጡ በኢትዮጵያ ውስጥ ተቀጥረው መስራት ይችላሉ። ሶስተኛ በፍትሐ ብሔር ሕጉ ከአንቀጽ 390 እስከ 393 የተመለከቱት በቀድሞ ንጉስ ነገስት ፈቃድ የሚያስፈልጋቸው ገደቦች ሳይመለከታቸው የማይንቀሳቀስ ንብረት ባለቤት መሆን ይችላሉ። አራተኛ እንደ ባለሀብት መቆጠር ከፈልጉ በኢንቨስትመንት መስኮች መሳተፍ ይችላሉ። አምስተኛ የኢኮኖሚ ማህበራዊና አስተዳዳሪ አገልግሎቶችን በመጠቀም በውጭ ዜጎች ላይ በመመሪያ ወይም በአሰራር ልምድ የተጣሉ ገደቦችን የሚደረጉ ልዩነቶች እንደማይመለከታቸው እንድታውቁ ማለት ይህንን የግንዛቤ ማስጨበጫ ቪዲዮ ሰርቻለሁ። እስከ መጨረሻው ስላዳመጣችሁኝ ያመሰግናለሁ።